ሰላም ጤና ይስጥልኝ እንደምን አላችሁ የተከበራችሁ የትርታ ታይምስ ተከታታዮች በአዲስ መረጃ ተመልሰን መተናል። ቆይታችሁ ከኛ ጋር ይሁን። እስከ 50 ሺህ ብር ቅጣት በአዲስ አበባ የመስተንግዶ ሰራተኞች አለባበስ ላይ የወጣው አዲሱ ደንብ ሙሉ በሙሉ ተግባራዊ ይሆናል። በአዲስ አበባ የሚገኙ ባሮች እንዲሁም ሬስቶራንቶችና ሆቴሎች ውስጥ የሚያገለግሉ የሴት መስተንግዶ ሰራተኞችን አለባበስና ጌጣጌጥ አጠቃቀም የሚደነግገው ሕግ በሙሉ አቅሙ እየተተገበረ እንደሚገኝ ተነግሯል። ደንቡን የማያከብሩ የመስተንግዶ ተቋማት ላይ እስከ 50 ሺህ ብር የሚደርስ የገንዘብ መቀጮና ተጨማሪ እርምጃ እንደሚወሰድም ተነግሯል። አዲሱ ደንብ ቁጥር 178/2017 የሚከተሉት ጉዳዮች ላይ ጥብቅ ክልከላ ጥሏል። አንደኛ፣ ከጉልበት በላይ የሆኑ አጫጭር ቀሚሶች መልበስ። ሁለተኛ፣ የደረት ክፍልን ክፍት የሚያደርጉ አልባሳትን መጠቀም። ሶስተኛ፣ ከጋብቻ ቀለበት ውጪ ባሉ የሚታዩ የሰውነት ክፍሎች ላይ የሚደረጉ ማናቸውንም ጌጣጌጦች ማድረግ ተከልክሏል። የአዲስ አበባ ሆቴልና ቱሪዝም ባለሙያዎች ማህበር መስራችና ስራ አስፈጻሚ አባል አቶ ናፍቆት ጌታሁን ከአሃዱ ራዲዮ ጋር በነበራቸው ቆይታ እንደገለጹት ቀደም ሲል በዘርፉ ይስተዋል የነበሩ የተወሰኑ መለያ ልብሶች ወይም ደግሞ ዩኒፎርም ከማህበረሰቡ ባህልና እሴት ያፈነገጡ ነበር ብሏል። ይህንን አሰራር ለማስተካከል ማህበሩ ከአዲስ አበባ ቱሪዝም ኮሚሽን እና ከቱሪዝም ሚኒስቴር ጋር በመቀናጀት ደንቡ እንዲጸድቅና ወደ ተግባር እንዲገባ ጥረት ሲያደርግ መቆየቱን ገልጿል። በአሁኑ ወቅት በመስተንግዶ ተቋማት የሚለበሱ መለያ ልብሶች ጨዋነትንና ሙያዊ ብቃትን ያማከሉ እንዲሆኑ እየተደረገ መሆኑም ተገልጿል። ማህበሩም የመንግስት ክትትል በመደገፍ የአፈጻጸም ቁጥጥር እያደረገ እንደሆነና ደንቡም በማያከብሩ አካላት ላይ ለቱሪዝም ኮሚሽኑ ሪፖርት የሚያደርግ ቢሆንም እስካሁን የቅርብ ጥሰት አለመኖሩም ግን አክሎ ገልጿል። ውድና የተከበራችሁ የዩቲዩብ ቻናላችን ተከታታዮች የዚህ ሰዓት መረጃችን ይሄንን መስል ነበረ። በሌሎች መረጃዎች ተመልሰን እስክንገናኝ መልካም ቆይታ